ፋሲካችን የታረደልን ኢየሱስ ክርስቶስ ከመቃብር የተነሳው ኢየሱስ ክርስቶስ ነው። ስለዚህ ሰው ፋሲካ አደረገ የሚባለው ግብፃውያን ከግብፅ እስራኤላን ከወጡ በኋላ ፋሲካ የሚለውን በዓል ማክበር የጀመሩት የወጡበትን ከባርነት ነፃ የወጡበትን ነው። ስለዚህ እኛም ፋሲካን ትንሣኤን ስናስብ ከኃጢአት ባርነት ከሞት ነፃ መውጣታችንን እያሰብንና ሰዎች ሁሉ ወደዚህ እውነት እንዲመጡ ሰዎችን እየጋበዝ ነው ፋሲካን የምናከብረው ማለት ነው። እስራኤሎች ፋሲካን የሚያከብሩት ከግብፅ የወጡበት ነፃ የወጡበት ነው። ስለዚህ ፋሲካን ስናከብር ፋሲካ ማለት በመንፈስ ቅዱስ ኃይል የሆነ ሐሴትና ደስታ እንጂ መብልና መጠጥ አይደለም። እንብላ እንጠጣ እንደ ሰዎች ግን እሱ አይደለም ዋናው። ስለዚህ ፋሲካን ስናስብ ጌታችን ኢየሱስ ክርስቶስ የራሱን ትንሣኤ ሳይሆን የኛን ትንሣኤ ለኛ ነው ትንሣኤ የሆነልን። ስለዚህ ከሱ ጋር አብረን ነው የተነሳ ነው እና ለሰው ልጆች ኢየሱስ ክርስቶስ ተሰቅሎ ወደ መቃብር ወርዶ በሶስተኛው ቀን በክብር እኛን ሁላችንን ይዞን መነሳቱን ነው የሚገልጸው ትንሣኤ። የትንሣኤ በዓል ለኛ ለክርስቲያኖች ትልቅ መንፈሳዊ ትርጉም ያለው በዓል ነው። ይህን በዓል ስናከብር እንግዲህ ከመብል ከመጠጥ ባሻገር በዓሉ የሚከበርበትን ዓላማ በማስተዋል እንድናከብር እንግዲህ በዚህ አጋጣሚ መልእክታችንን እያስተላለፍን በዓሉን ምክንያት በማድረግ የበዓሉ የትንሣኤ በዓል አከባበር በመጽሐፍ ቅዱስ እይታ ምን እንደሚመስል እንዲሁም እኛ ክርስቲያኖች ይህን በዓል ስናከብር ምን ማሰብ እንዳለብን የሚያስቃኘንን ልዩ የበዓል ዝግጅት ወደ እናንተ ይዘን መተናል። ይህንም ዝግጅት ደግሞ ወደ እናንተ በማቅረብ በኩል እኔ ቅድስት ደገፉ ከመላው ከፕሮግራም አዘጋጅ ክፍል ጋር በጋራ በመሆን ወደ እናንተ የምናደርስ ነው የሚሆነው። የእናንተ ቆይታ ከኛ ጋር እንዲሆን በአክብሮት እንጋብዛለን። ብዙ መንፈሴ ሆነ ሕያው እኔም ተነሳው በትንሣኤው ከሰማይ ከክብሩ ወደ ምድር ያስመጣው ጉዳይ የሰውና የእግዚአብሔር መለያየት ነው። ይህንን ድልድይ ሰብሮ ሰውን ከእግዚአብሔር ጋር ለማስታረቅ መድኃኒታችን ኢየሱስ ክርስቶስ ወደ ምድር መጥቷል። መምጣት ብቻ አይደለም፣ 33 ዓመት ተኩል ምድር ላይ ከኖረ በኋላ ቅድም እንዳልኩሽ ወደ መቃብር ወርዶ ከመቃብር በኃይል ተነስቷል። ሲነሳ በሰው ልጆችና በእግዚአብሔር መካከል የነበረውን የጥል ግርግዳ አፈረሰ። ይሄ የጥል ግርግዳ በማንም ሊፈርስ አይችልም። ስለዚህ ክርስትና የሚለው ነገር ራሱ የተገኘው ኢየሱስ ክርስቶስ ከመቃብር ተነስቶ ይህን የጥል ግርግዳ ካፈረሰ ጊዜ ጀምሮ ክርስትና ተጀመረ። ስለዚህ እኛ ክርስቲያኖች የትንሣኤን በዓል ስናከብር አንደኛ ከእግዚአብሔር ጋር የተጣሉትን ታረቁ። ኢየሱስ ክርስቶስ ምንም በደል አልነበረበትም። እሱ ለሰው ልጆች ነው ይህንን ሞት ዕዳ የተቀበለውና በሱ ታረቁ ብለን የማስታረቅ ኃላፊነት አለብን። አመሰግናለሁ እየሰጡኝ ስላሉ ሀሳብ። በመቀጠል ደግሞ እስቲ የትንሣኤን በዓል ሲያከብሩ በልጅነትም ሊሆን ይችላል ያሉት ገጠመኝ ካለ እስቲ ያካፍሉን። ገጠመኝ በኋላ ሳስብ ቀድሜ ያሳለፍኳቸው ልጅ ሆኜ የገጠሙኝ ነገሮች ሌሊቱን ሁሉ ዶሮ ታርዶ ያ ተሰርቶ 9 ሰዓት ተነስተን እስኪንበላ ድረስ እንቅልፍ አይወስደንም ነበር። ያባንነን ነበር። ቁጭ ብለን መብልና መጠጡ ነበር ዋናችን የነበረው። ከዛ የተነሳ ሌሊቱን ቁጭ ብለን 9 ሰዓት ወላጆቻችን ከቤተ ክርስቲያን እስኪመለሱ ጠብቀን ማክፈል የሚባል ነገር አለ። እሱን እስኪደረግ ድረስ በቃ እንቅልፍ አይወስደንም ነበር። በዛ ላይ ደግሞ ያኔ በነበርንበት ጊዜ አንፃር አጫጭር ቁምጣዎች እንደው ለበዓል ተብሎ ይገዙልን ነበር። እነኛን ትራክሲያችን አድርገን በቃ ብንተኛ እንኳን ያቃጀን ነበር። ጧት ያችን ለብሰን ለመታየት ያ የልጅነት ትዝታዬ ነው።